ይሄ ደግሞ የእንጨት ድልድይ በእውነቱ በጣም ደስ የሚል አርቲስቲክ ስራ ነው። ከምንም ያክል ቅባት የጠገበ ግንድላ ግንድ የአዞ ምስል እና አንዳንድ የባህር አትክልቶች እጽዋቶች ያሉበት መሰናክል ነው። እንግዲህ ዓለም ሀገር አቋራጭ ሻምፒዮና ቅዳሜ ጠዋት ይህንን አትሌቶቻችን መራመድ ይቻላል። የተወሰኑትን መዝለል ግን በጣም አደገኛ ሊሆን ይችላል። ሊመታ ይችላል እግር። የሀገር ቤት ቢሆን ምን የመሰለ 4 ገንዳ ይወጣዋል። እንግዲህ አትሌቶቻችን እቺ መዝለል አቅታቸውም፣ ግን በእውነቱ በአይነቱ ለየት ያለ መሰናክል ነው። በጥበብ ላይ ተሻግሮ እንደመሮጥ ነው የሚቆጠረው። እባብ አለ እዚህ ጋር በእጅ የተሰራ። ፍሎሪዳ እንግዲህ የሚታወቀው በባህር እጽዋቶችና በባህር እንስሳቶች አዞን ጨምሮ በርካታ የተፈጥሮ ሪሶርስ ያላት ስቴት ናት ፍሎሪዳ። በእውነቱ በጣም ቢዩቲፉል ወይም እጅግ ማራኪና ተፈጥሯዊ የሆነች ግዛት ናት የአሜሪካ። እንግዲህ ይሄ የዓለም ሀገር አቋራጭ ሻምፒዮና ውድድር በአሜሪካ ምድር በድጋሚ ሲካሄድ ከ1992 በኋላ ለመጀመሪያ ጊዜ ነው። ኦልሞስት 40 ዓመት በሉት ቀላል 30 ምናምን ዓመት ነው። ለመጨረሻ ጊዜ እዚህ ሀገር የተካሄደው የዓለም ሀገር አቋራጭ ሻምፒዮና በ1992 በባርሴሎና ኦሎምፒክ ዓመት ማለት ነው። እንግዲህ ደራርቱ ገና ብለው ሲመጡ ያኔ የተጀመረ እዚህ። ከዛ በኋላ እዚህ ሀገር መታወቅም አሁን ከረጅም ጊዜ በኋላ ግን በጣም በሚገርም ሁኔታ ነው ያዘጋጁት። እዚህ ታላሃሲ ፍሎሪዳ ዋና ከተማ ናት። እኔ እንደውም እዚህ ለምን ተዘጋጀ ብዬ ነበር። ለካ ታላሃሲ የምትታወቀው የሀገር አቋራጭ ሻምፒዮናዎችን በማዘጋጀት ነው። በጣም ይሄ ቦታ በተለይ ይሄ የጎልፍ ኮርስ ቬሪ ጉድ that's amazing። በጣም በነገራችን ላይ እነዚህ አትሌቶች ይዋቸው መሀል ላይ ያለችው አትሌት አሜሪካዊ አትሌት ናት። ኬሪ ትባላለች። በፎኮካ ጃፓን ኦልሞስት ከ20 ዓመት በፊት ስለሺ ሲን የመጨረሻውን የብር ሜዳሊያ ለኢትዮጵያ ሲያመጣ አሜሪካ ተወዳድራለች። ሜዳሊያ ውስጥ ማገባና በርካታ ነባር አትሌቶች እንዲሁም አዳዲስ አትሌቶች እንግዲህ ከትመዋል። እዚህ እኛ አትሌቶች የሚያው ትናንት ጠዋት ላይ መጥተው ትሬኒንግ አድርገው በአሁኑ ሰዓት ሆቴል ላይ እረፍት እያደረጉ ይገኛል። በጣም ረጅም የአየር መንገድ ጉዞና እንዲሁም ከአትላንታ እዚህ ድረስ ደግሞ በባስ እንደመጡ ነው እንግዲህ የሰማሁት ከአንዳንድ ሚዲያዎች። እሱን እስካጣራ ለማንኛውም ድካም ላይ ናቸውና እረፍት እያደረጉ ነው። ውድድር ቦታው እጅግ ተፈጥሯዊ ነው። አንዳንዱ አካባቢ እንደውም ዱር ነው ያለው። ዱር ማለት ይቻላል፣ ምንም ከተማ ውስጥ አይደለም። በእርግጥ ሰው በጣም ዋብና ማራኪ እንዲሁም ፈታኝ ውድድር ነው የሚሆነው። እኛ አትሌቶች እንግዲህ በአሁኑ ሰዓት ብዙ ጠንካራ የሀገር አቋራጭ አትሌቶች አሉን። ግን ከነበረን ታሪክ አንጻር እንደነ ቀነኒሳ፣ ጥሩነሽ ዲባባ የመሳሰሉ የክሮስ ካንትሪ ሌጀንዶች ለጊዜው እጃችን ላይ የሉም። እየተፈጠሩ ያሉ አሉ። እነ መሀሪ ቢኒያም መሀሪ አለ እንግዲህ የሚጠበቁ አትሌቶች አሉ። አሳየቻቸውም ከሚጠበቁ አትሌቶች ናት። ማርታ አለማየሁ እንግዲህ ሌጀንድ እየተወለደ ነው ማለት ይቻላል በኢትዮጵያ ቲም ውስጥ። አሁን ሌጀንድ እጃችን ላይ የለም፣ ግን እየተወለደ ያለበት ወቅት ነው። ይሄ ደግሞ በጣም ፈታኝ ሀገር አቋራጭ ሜዳ ነው እና ቅዳሜ ጠዋት የሚሆን እዚሁ በቀጥታ እየተከታተልን እናቀርባለን። እኛም ከረዥም ዓመት በኋላ ወደ አትሌቲክስ ስፖርት ዘገባ የተመለስንበት የአሁነያ ስንት 2009 በኋላ ማለት ነው። ረዥም ዓመት ገርማል። እስኪ ዞር እያልን ነው። ጫካው ቲንክ ምንሽር ያስፈልጓል። እዚህ አካባቢ ልም ያለ ጫካ ነው። በነገራችን ላይ ምንም አይነት እንቅስቃሴ የለም እዚህ ውስጥ። አውሬ አይኖርም፣ ያው ሴፍ ነው። ጎልፍ ኮርስ ነው። ግን ፍሎሪዳ በአብዛኛው እንደዚህ ዋይልድ የሚባል አይነት ዋይልድነስ ነው። ዋይልድነስ በጣም የሚገርም ነው። የምር ነው ጫካው። እንግዲህ ወደ ጫካ ወደ ዱሩ ለጦር መዝመት ልምዳችን ነው። ስለዚህ ብዙም ጫካው አያስፈራንም። የከተማ ልጅ ካለ እዛ ቡድን ውስጥ እሱን እንግዲህ እናጣራለን። ለጊዜው ግን ገጠር የተወለዱ ልጆች በተለይ እንደውም ትዝታቸው የሚቀሰቅስ ይመስለኛል። እዚህ ጋር ለምሳሌ አጋምና ቀጋ አይደለም ግን አጋምና ቀጋ የሚመስል ፍራፍሬ ሁሉ ይታየኛል። እንግዲህ አትሌቶቹ በትዝታም እየተመሰጡ ቲንክ አንዳንድ ፉጨትና ሽለላ ከጨመርን በተለይ እኛ አትሌቶች የማሸነፍ እድላቸው ከፍተኛ ነው። ካን ወይት በጣም ጓጓለሁ ይሄን ለማየት ቅዳሜ ጠዋት እስኪ